መከላከያ የምትጠቀሙ እናቶች ንጉዳችሁ ልንገራችሁ በሰውነታችሁ ቁጭ ብሎ ያለው መድኃኒት በመርፌ ሊሆን ይችላል በክንድ የሚቀበር በማጠን የሚገባ በሚዋጥም ሊሆን ይችላል ብቻ በተለያየ አጋጣሚ የምትወስዱት የመድኃኒት መከላከያ በሰውነታችሁ ቁጭ ብሎ ምን ያህል በውስጣችሁ ያለውን ንጥረ ነገር እንደሚመጥ ብታውቁ ኑሮ እንደዚህ ችላ አትሉም ነበር። ራሳችሁን በጣም ነበር የምትንከባከቡት። እኔ በነገራችን ላይ መከላከያ መውሰድ ከጀመርኩኝ ጊዜ ጀምሮ ራሴን በጣም ለመንከባከብ እጥራለሁ። ራስ መንከባከብ ቅብጠት አይደለም፣ ቅንጦት አይደለም። ራስ መንከባከብ ጉድ ነገር አይደለም፣ በጣም ርካሽ ነገር እንደውም ራስን መንከባከብ ነው። ተልባ፣ ቆስጣ፣ ጎመን፣ እንቁላል፣ ቲማቲም ምን በቃ ሁሉ ነገር ርካሽ ነው። በየመንገዱ የምናገኛቸው በ50 ብር የምናገኛቸው አትክልቶች ምን ያህል ህይወታችንን ሊቀይሩልን እንደሚችሉ ብታውቁ ኑሮ ችላ አትሉም ነበር ራሳችሁን። የሆርሞን መድኃኒቶች በውስጣችን ቁጭ ብለው የተለያየ ባህሪ ነው የሚሰጠን። የፊታችንን ገጽታ ይቀይራል፣ ባህሪያችንን ይቀይራል። የመነጫነጭ ስሜት፣ ከእንቅልፋችን ስንነሳ ራሱ የድካም ስሜት በቃ ምን ልበላችሁ የማያደርገን ነገር የለም። ነገር ግን እነዚህ ነገሮች ለመከላከልና ለመቀነስ ግዴታ ጥሩ ምግብ መመገብ አለብን። ጥሩ ምግብ ማለት ጤናማ የሆነ ማለት ነው። እኔ ስራ እየሰራው ቁጭ ብዬ በላ ደስ ይለኝ ነበር። ነገር ግን ስራም እየሰራሁኝ መመገብ እችላለሁ። በጎን ስራዬን በጎን ምግቤን እያረኩኝ ራሴን እየተንከባከብኩኝ ነው። መብላት ቅንጦት አይደለም። አሁንም ደግመዋለሁ፣ መብላት ቅንጦት አይደለም። ምግባችሁን ብሉ፣ ራስ ወዳድ ሁኑ። ለባላችሁም ለልጃችሁ መኖር የምትችሉትኝ በስርዓት ስትመገቡ ነው ማለት ነው። መድኃኒቱ ምግብ ይፈልጋል፣ ውሃ በጣም ይፈልጋል። ውሃ ጠጡ። ያለበለዛ ልጆቻችሁ ሲያድጉ የእናንተ አስተማሚ ነው የሚሆኑት። ወዲያው በሽታ አይዛችሁም፣ ወዲያው አያማችሁም፣ ወዲያው ቁም ቀስ እያላችሁ ግን ራሳችሁን ታጣላችሁ። ፕሊስ እናቶችዬ እወዳችኋለሁ። መልካም ቀን ይሁንላችሁ ባይ